ሙስሊሞች ወይም እንደዚህ የሙስሊም ንጽጽር የሚሰሩ ሰዎች ላለፉት 10 ዓመታት ኦርቶዶክሳውያንን ሲያብጠለጥሉ የምናመልከውን ጌታችንን ሲያዋርዱ የነበረበትን ሁኔታ ለምን አልተመለከትክም? ዛሬ እፎይና እፎይን የሚከተሉ ወይም እፎይን የሚደግፉ ልጆች ይታሰሩ ብለህ ሚዲያ ላይ ያንን ነገር ስትለጥፍ እነዛ ልጆች እኮ በአደባባይ እየኖሩ ነው፣ መስጊድ እየሸለማቸው ነው። ፍሬንድ እንዴት ነው ይሄ ነገር ያልታየ? ለአንተ የሚታየህ ኦርቶዶክሳውያን አደባባይ ወጥተው ዲፌንድ ሲያደርጉ ብቻ ነው ወይ? ከእንግዲህ በኋላ እኮ እኔ ልንገር፣ እኔ ምእመን ነኝ። ከእንግዲህ በኋላ እንደ እፎይና እንደ ኤፌሶን ወይም እንደ ትንሿ ብቻ ሳይሆን ከእንግዲህ በኋላ በአካልም መፋየትና ዲፌንድ እናደርጋለን። ግራን ሲመጣ ቀኝን ስጥ፣ አባቶቻችን እሱን ያደርጉታል። እኛ ግን ከእፎይ ጎን ቆመን እፎይን እንመክታለን። እንዳትጠራጠርና ሞር ደባው ላይ ትኩረት አድርገህ ከምትሰራ ብትችል ትንሽ ፍትሐዊነት ይኖር። እንድናቤላ እጄ በአፋችን ላይ የሚያስጭኑ ሰዎች በቃ ከተበደለበት ጎን የሚቆሙ እግዚአብሔር ይባርካቸው፣ እግዚአብሔር ዘራቸውን በምድር ያብዛው። ለምንድነው ሞር ትኩረት አድርገህ ደባና እንደዚህ ማብጠልጠል ላይ ኦርቶዶክሳውያንን ማድከም ላይ? እኔ እንጃ። ፖለቲካ ኦርቶዶክስ ነኝ እያልከን ነው። እኛ ሳዊሮስ ጋር እዛ ጋር እንድንባላ ነው የምትፈልገው ወይስ ለፍትህ ቆመን ፍትህ ትክክለኛው ዓለም እውነተኛውን ነገር እንድታውቅ ነው ማድረግ ያለብን? እስከዛሬ ዝምታችን እኮ ነው ኦርቶዶክስ እውነት እንደሌላት የተነገረን። ከኦርቶዶክስ መጽሐፍ ውስጥ ተሸራርፎ በወጡ ቃላት ኦርቶዶክሳውያንን ለመምታት የሚደረገውን ጥረት እግዚአብሔር ይስጣቸው። እነዚህ ትንሽ ልጆች ነቃል ስጋ ሆነ ገብተውላል። አሁን ሶስቱ በዚህ መጠን ዲፌንድ እያደረጉልን ስለሆነ እንደው አባም ተጨማሪ ሆኖበት እነዚህ ልጆች ሽልማት ቢዘጋጅላቸው ራሳቸውን ችለው ደግሞ የሆነ ቦታ ላይ ሰርቫይቭ አድርገው ይሄን ዲፌንድ ሊያደርጉ የሚችሉበት መልኩ ቢፈጠር በጣም ደስ ይለኛል። በተጨማሪ ኦርቶዶክሳውያን ብቻ አይደሉም ይህንን ነገር እንደ አጠቃላይ መጽሐፍ ቅዱስን የሚከተሉ ሰዎች በሙሉ እየተጠቁ ነው። መጽሐፍ ቅዱስን ማዋረድ ነው የተያዘውና ብትችል ፍትሃዊ ይሁን ፕሊስ። አቶ ዘራ ያዕቆብ ፍትሃዊ ይሁን ከቻልክ። አንገት የሚባለው እኮ ዞር አገኛለሁ ብለህ መድከሙ ለአንተ የሚያዋጣ አይመስለኝም። ይቅርታ አድርጉልኝ አባ፣ በጣም ውስጤ እንትን ስላለ ነው። እርሶ ሁሉንም ነገር የተሳደብኩት ቤት ያንዴ በዛው ይመልሳል። ይሄንን ብቻ በነገራችን ላይ ይጠቅማል። እኔ አንዴ ልጨርስና ሐሳቤን አትሄድም ዛሬ በደንብ ሐሳቤን ልጨርስና ቀሲስ ሐሳቤን ሌላ ሰው እንደንሰማ በከዝ መሀልም አለ እየገባ ስለሆነ አሁን ልጁን ጠይቆኛል። ደግሞ የጠየቀው ጥያቄ እኔ የቆሎ ተማሪዎች ቤተክርስቲያን ውስጥና ገዳም ውስጥ እየተጨፈጨፉ አቡነ ሳይሮስ የሚመራው ሲኖዲዮስ አንድችም ነገር የጻፈው ነገር እሺ ባንታ ከይ እንደዚያም አይሆንም። አሁን ፖለቲካ ስለሆነ ፖለቲካ አይደለም እንዴ ልጨርስ። አቡነ ሳዊሮስ በተቋም ደረጃ አባታችን ናቸው። የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። እሺ ጥፋት አጥፍተዋል። አንተ የምትሰራው ለአማራ ህዝብ ነው አይደለ? ኦኬ የአማራ ህዝብ እንደ አማራ የሚመራው የክልሉ መንግስት ቁጭ ብሎ ብልጽግና ለምንድን ነው የምትወቅሰው? ብልጽግና መጠላት እኮ እሱማ ቤተክርስቲያኑ ገብቶ እኮ እየገደደ ነው። በብሔር እያወራሁ ስለሆነ አሁን በብሔር ነው የማወራ። ብልጽግና የጋራ መንግስት ነው። ሳውሪዎስ ከዚህ አዳምጠኛ መጀመሪያ አንተ ባወራበት እኮ ነው የማወራው። አንተ ልክ ባወራበት ስለሆነ የማወራው። ቆይ ይኸውልህ አሁን ብልጽግና የጋራ ነው፣ የሁሉም ህዝብ ነው፣ የአንድ ብሔር አይደለም። ኦኬ መጀመሪያ የውስጣችሁን ስሩ አይደል ያልከነኛ ነው። ኦኬ በጣም ጥሩ ተቀበልህ። አንተ መጀመሪያ የውስጥህን እዚያ ጎጃም፣ ጎንደር፣ ሸዋ ወሎ የምትለውን መጀመሪያ ሳታጠራ የጋራውን መንግስት ለምንድን ነው የምትወቅሰው? እኔ አማራ ጎጠኛም ሊሆን ቢል አይችልም ብዬ ነው የማስበው። ግን ኦርቶዶክስን ማጥቃት እኔ ያውቃለሁ። እኔ ያውቃለሁ። እኔ እኮ አንድ ቀንም እኔ ቤት አንድ ቀን መታወሩታል እንጂ ከዛ በተረፈ ከታች ሆነ ነው የምንሰማችሁ እንጂ እናንተ መጋመተን እኮ ሞግተናችሁ አናውቅም። ግን የምታወሩት በሙሉ ማለት ነው የምታወሩት የሴራ ትንተና ነው የምትሰጡት። አንድ ደቂቃ አሁን በመጣበት እዚህ ውስጥ የቆሎ ተማሪ የቅኔ ተማሪ ነው ያለው። እዚህ ላይ ዝም ብሎ ምንም የማይገባን ሰዎች አይደለም። እኔ እያወሩ ያለሁት እኮ ስለ ኦርቶዶክስ ጭፍጨፋ። ስለዚህ እምነቱን ልንገርህ፣ ዕቅበተ እምነት እንዴት እንደሚሰራ ላስተምር። ዝም ብለህ አዳምጠኝ። ይኸውልህ እኔና አቤል እሱ ፕሮቴስታንት ነው፣ እኔ ኦርቶዶክስ ነኝ። በጣም ነው የምወደው። ኦኬ ፍቅራችን ምንም በመውደዴ
ለምን ወደድከው ጴንጤ እኮ ነው አይለኝም እግዚአብሔር። እሱንም እኔን በመውደዱ በፍጹም ከእምነት ውጭ የሚያደርገው ምንም ነገር የለም። የሁለታችንም የምንቀበለው መጽሐፍ ቅዱስ አለ። እሱ ፍቅራችሁ ያለ ግብዝነት ይሁን ስለሚለን እንዳንዋደድ ምንም እንዳንገባበዝ የሚያደርገን ምንም ነገር የለም። ግን የኔን ትምህርት አይቀበልም አቤል። ትክክለኛ እምነት አይደለም ብሎ ይሞግተኛል፣ እኔም እሞግተዋለሁ። ስንሟገት ቆንጨራ የለንም። ሁለታችንም ሰላማዊ የሆነ የትምህርት ሙግት ነው የምናደርገው። ኦኬ በክርስትና በዓለም ላይ ነው ይሄ የክርስትና ህግ ነው ይሄ። በየትኛውም ክርስትና በክርስትናው ዓለም ካቶሊክም ይሁን ፕሮቴስታንትም ይሁን ኦርቶዶክስም ይሁን እምነቱን በቃል በትምህርት ይረታል እንጂ ቆንጨራ አያነሳም። አንተ ግን የምትሞግትላቸው ሰዎች ቆንጨራ እያነሱ የሚገሉን ሰዎች ነው። መጽሐፋቸውን አስነበቡ እኮ አውጥቼ ቀደም ከእስልምና ያፈነገጠን ግደሉት ይላል። ኦኬ አንድ እስላም ክርስትናኑ ፈልጎ ልስለም ቢል ይገደላል። ህጋቸው ደግሜ ላሳይህ ዘራ ፖለቲካ ለማትረፍ ከሆነ ልንገርህ፣ ከእስልምና ብቻ አይደለም ትርፍ የሚገኘው። ክርስትናው በሙሉ ዘራ ያዕቆብ የሚባል ልጅ ልክ ከዚህ ቀደም አከርካሪዋን ሰበርናት ካሉት ሰዎች እንዳንዱ አድርጌ ነው የምቆጥርህ። ወይንስ ገብተህ ሂድ ፖለቲካን አድሰው እንደዛ እኮ የሰው ልጅ ንስሐም ሲገባ አምኖበት ምን ብሎበት ነው እኮ ምንድን ነው የማታምንበት? ለአቤል ልስጠው። አቤል እስኪ የሆነ ነገር ይበል፣ አዳምጠው። አፄው ያወራ ይቅርታና እኛ ካወራን እሱም ሀሳብ መስጠት አለበት። እሱ ያወራና ከዛ አቤል ያወራል። እሺ ያወራሽ። እኔ አባ ምንድን ነው እያልኩ ያለው? እኔ ያልኩት ምንድን ነው ምስኪን የቆሎ ተማሪዎች እየተጨፈጨፉ ቤተክርስቲያን ውስጥ ገዳማት ውስጥ አንድ ቀን ሲኖዶሱ መግለጫ ለዚህ መግለጫ አንድ ቀን ጽፎ አያውቅም። አርሲ ላይ ማህበረሰባችን ሲጨፈጨፍ ኦርቶዶክስ እየተባለ ነው የሚጨፈጨፈው። እኔ አሁን ለምሳሌ በማምንበት ፖለቲካ አርሲ ጋር ኦርቶዶክስ ብሎ የሚጨፈጭፉት እንትንቱ ብሔር አለው ብዬ ነው ማስብ። ግን ምንድነው ግን እንደ ኦርቶዶክስ ወስዷል። ኦርቶዶክስ እየተጨፈጨፈ ነው አርሲ። ማን እንደሚጨፈጭፍ እግዚአብሔር ነው የሚያውቀው። ማናቅ ገና ይሄ ዲቴል ሆኖ ይሄ ነው ተብሎ ሬሳዎች ብቻ ነው የምናየው። እንዴት ነው የማናውቀው? ዘር ያዕቆብ የተገደሉ ሬሳዎች ናቸው እንጂ በግላጭ ወጥቶ ሲገሉ እናውቀዋለን እንጂ ዘር ያዕቆብ መንግስት ነው ይባላል፣ የተደራጁ ሸኔዎች ናቸው ይባላል። አይደለም ግልጽ ነው። ኤሪያ ላይ እዛ ኤሪያ ላይ አይደለም። አሁን አንድ ጊዜ ሲኖዶሱ ሳይሆን ስለ ጨፍጫፊው እያወራ ስለ ሲኖዶሱ በሲኖዶስ ታምናለህ? ሲኖዶስ ታምናለህ? በኢትዮጵያ ሲኖዶስ ጨፍጫፊው ማን ነውና ሲኖዶስ ታምናለህ? የተለያዩ ጥያቄ ሲኖዶሱማ ወጥቶ ሲኖዶሱ ማን የጨፈጨፈው ሲባል ፋኖ ብሎ እኮ መጣ እኮ አይደል? አላምንም እኔ አሁን ሲኖዶሱማ ፋኖ ብሎ እኮ መጣ። ያሉበትን ማስረጃ ስጠኛለህ። ኦኬ አመጣለሁ። አንድ ልጨርስና ዴቭ እንደዚህ አውሩ። ዴቭ እሱ ይጨርስና ከዛ አንተ ታወራለህ። አንተ ስታወራ ግን አፄ የተናገረው ነገር ትክክል ስላልሆነ መጀመሪያ የተናገረው ማለት ነው። አንተ ዴቭ ልትናገር ያሰበው ገብቶኛል። እሱም ማስረጃ አቅርብለት ለአፄ። ለማንኛውም አፄ ዘርዓ ያዕቆብ ስታወራ ግን በማስረጃ እስኪያወራ እስኪ ወይም አሁን እኮ እንደዛ ሳወራ መሀል ላይ ስለምትገቡ ማስረጃ እያቀረብ ፋኖ ያሉበትን እንደዚህ ጠቅሰው የተናገሩበትን እሱን አለ ዴቭ ችግር የለም። ማስረጃ ማቅረብ አይጠበቅም። እነዛ የመግለጫ ሰጥተዋል የገደላቸው ፋኖ ነው ብለው እሱ የተናገሩት አለ። ግን የገደላቸው ማን እንደሆነ ግን እኛ ስለምናውቅ ማስረጃ እሱን ታቀርባለህ። ፋኖ ነው የገደለው ብለው መግለጫ የሰጡት መግለጫ አለ የኛዎቹ። በዚህ ላይ አፄ ትክክል ነው። ግን የገደላቸው ደግሞ ወሃብያ ሙስሊም እንደሆነ እኛ ስለምናውቅ ዴቭ እሱ ማስረጃ ታቀርባለህ። አፄ ከዛ በፊት ላወራኸው ማስረጃ እያቀረብ ካወራ አሁን ምንድን ነው እኔ ያልኩት? እኔ እኮ እንደውም እዚህ የተናገርኩት እኮ የኦርቶዶክስን ጭፍጨፋ ነው እየተናገርኳል። የስ ገዳማት ላይ እየተጨፈጨፉ ነው። ዋይ ለምንድን ነው እውነት እናውራ ከተባለ አሁን ብሽሽቅ ካልሆነ ከተለያዩ እምነት ጋር ብሽሽቅ ካልሆነ እኔ እንደውም ኦርቶዶክሶች በየቦታው ሲጨፈጨፉ እማያቸው ፕሮባብሊ አባ ይናገራሉ፣ ትንሿ ትናገር፣ የተወሰኑ ግለሰቦች ናቸው እንጂ የሚናገሩት አቲንክ አሩ ነው። ሌሎቹን ስለማላቃቸው ነው። ኤፍሶን አላቃትም፣ ዛሬ ነው። ሌሎቹ ግን ዝም ነው። እንደውም የዛን ጊዜ ብዙ ኦርቶዶክሶች በቀን 60 ነው 40 ምናምን መመና ተጨፍጭፈው ሁሉም እንዳለ ቤቱን ዘግቶ ዝም ብሎ ነው የጠፋው።
ስለዚህ ያ የሚያሳየ ምንድን ነው? አብዛኞቹ እዚህ ኢቭን ያሉት ሰዎች ለኦርቶዶክስ ግድያ ሳይሆን እየነገርከን ያለው እንደ ፖለቲከኛ እይታ ነው ወይስ እንደ ሃይማኖተኛ? ለምሳሌ እንደ ፖለቲከኛ ኦፍኮርስ እንትን ልትል ይችላል። እንደ ሃይማኖተኛ ደግሞ እኛ ከአባቶቻችን እንትን አንወጣም። ኦርቶዶክስ ነኝ ካልክ እንደ ኦርቶዶክስ ነው የምትሄደው አይደለ? ሲኖዶሱ ችግር አለበት እንደዚህ ነው ብዬ እንዴት ነው ማንወጣው? እውነት እያወራን እንለፍ። እንዴት ነው አንዴ ቆይ። አሁን እኮ አፄ ዘርዓ ያዕቆብ አላወቃችሁትም። እኔ እኮ ገብቶኛል። ፖለቲካውን እኮ በደንብ ተረድቼዋለሁ። ቆይ አፄ ዘርዓ ያዕቆብ ቆይ፣ እኔ በነገራችን ላይ ለሚጨፈጨፉ ለሚሊሆኑ ቤተ ክህነቱ ድምፃ የሆነ ምናምን ኮንፈርም አደርጋለሁ። ትክክል ነህ። ግድ የለም ላስወጣ ከዚህ። አሁን አንተ እዚያ ልትደበቅ ስለሆነ የፈለግከው እሱን አንዴ ልጨርስልህ። ቆይ እኮ ኮንፈርም አሁን የምታወራበት ስላልገባኝ ነው። ዋናው ሪሳችን እኮ ሁለቱ መንግስት ማሰር አለበት ስላልክ ያንን ይቅርታ መጠየቅ ስላለ ሌላ ኢሹ ነው። ቆይ አንዴ ያውራና ግን እንትን ያደርግልን። አንተ አሁን ከኔ አልገባኝም። ችግር የለውም ግን እሺ ቀሲስ ችግር የለውም ግን እስልምና በኩል በአጭሩ ነው የማደርግልህ። እርግጠኛ ነኝ በቃ አንድ ሰው ሲያምን ባይዘው አባ ይቅርታ ሲባል እርሶም እንደ ሃይማኖት አባት ከኔ በላይ ያውቃሉ ብዬ አስባለሁ። ያልከውን ነገር ኮንፈርም ላደርግልህ ነው። እኔ እኮ አሁን አንተን ላግዝህ ነው የመጣሁኝ። አሁን ይኸውልህ ቤተ ክህነቱ ኦርቶዶክሳውያን ሲሞቱ ሲገደሉ የሁሉ ሲደርስ ቤተ ክህነቱ የሚገባውን ነገር አላደረገም እያልክ ከሆነ ሌላም ልመጣ ነው። ግን ቆይ ልጨርስ መጀመሪያ አትቆምብኝ። ትክክል ነህ። በቃ የሚገባውን ነገር እንዳላደረገ እኔ የማውቃለሁኝ። እኔ ደግሞ ሌላ ነገር አለኝ የማመጣው። እሱ ብቻ ልጨርስልህ። ምንድን ነው ዘርዓ ያዕቆብ ትክክል ነህ። የሚገባውን ነገር እያደረገ ልጆቹን እየጠበቅ አይደለም፣ የመናን እየጠበቅ አይደለም፣ እረኞቹ ተኝተዋል የሚለውን ሁሌ የምንጮኸው ነገር ስለሆነ ትክክል ነህ። ኦኬ አሁን አንተ ይሄ አንደኛው ለምን በሌላ በኩል በእምነት ደግሞ እየተቀጠቀጠ ያለው ይኸው ክርስትና ስለሆነ ለነ እምነቱ ላይ ዲፌንድ የሚያደርገውን መሬት ላይ ይገሉናል። አየህ፣ በትምህርት ላይ ደግሞ አልሰቀሉትም፣ አልገደሉትም። አንደኛ በክርስቶስ ክርስቲያን የተባሉትን ይገላሉ። አንድ እነዚህ ሰዎች ደግሞ ላይቭ ላይ መጥተው ራሱ በክርስቶስ ላይ የሚሳደቡ ናቸው። ክርስቶስን የሚሰድቡ ሰዎች ሲመጡ ነው መሬቱ ላይ አፈራቅላችሁኛል፣ በሀገሬ ላይ መኖር አልቻልኩም፣ በተወለድኩበት ከተማ ወክ ማድረግ አልቻልኩም፣ አትሊስት በቲክቶክ ቪዲዮ ወጥቼ እምነቴንማ የሰማዩ እምነቴን ልጠብቅ ብሎ ዲቤት የሚያደርግ ልጅ ልብ አድርግ፣ የተሳደደ ልጅ ነው። የገደሉን እነሱ ናቸው፣ ያሳደዱን እነሱ ናቸው። ደግሞ ዲቤትም የሚያደርጉትም እነሱ ናቸው። በሁለት እኔ እኮ ያልኩበትን ምክንያት እኮ አሁን ይሄንን ልጅ ያልክበት ምክንያት አንደኛው እኩል አይደለም። ይኸውልህ እኩል አይደለም እኮ ነው። ወደሱ ጋር ልመጣለሁት ነው። ወደሱ ጋር ከገዳይንና ተሳዳጅን ከገዳይና ካሳዳጅ ጋር አድርገህ መንግስት ይታሰር ስትል አንተ ራስህ ልመጣለሁት ነው። ወደዛ ጋር ለምን እንደዛ ቦታ ቢያንስ ብልጽግና እነዚህ ልጆች ቢያንስ ብልጽግና እነዚህ ልጆች አላሰራቸው። አንተ ግን ከሱ ብሰህ ራሱ ይታሰሩ እያልክ ነው። አንዴ ወደሱ ልመጣለሁት ነው። ከዛ በኋላ የኔ ሀሳብ ስለኛ ብቻ አውራልና እንደዚህ አድርግ። አሁን እሱ ሲያወራ ሀሳቡን ሳይጨርስ እያንዳንዳችን ጣልቃ እየገባን እያወራን ምናምን እዚህ ጥሩ አይደለም የሚሆነው። ስለዚህ እሱ ይጨርስ፣ ሀሳቡን ይጨርስ። የሚያወራው ነገር በእንደ ሃይማኖተኛ ልክ እንዳልሆነ እናውቃለን። ዴቭም ቀሲስም እሱ ከጨረሰ በኋላ አንተ ይሄ ስህተት ነው ብለን እናወራለን። ሀሳቡን ሳይጨርስ ጣልቃ እየገባን የምናቋርጠው ከሆነ የሚያወራውን ነገር አንረዳ። ግን ስለኛ ብቻ ያወራ ስለኛ ብቻ ያወራ ስለኛ ብቻ አሁን እኛ ምን አገባኝ ስለ ሙስሊም እና ፕሮቴስታንት ማውራት ስለኛ መስመር ላስይዘው መስመር ላስይዘው አንዴ ቆይ አብዬ ይቀጥላል። አይ አባብ አይ መስመር እኔ ከኦርቶዶክስ ጋር ነው እያወራሁ ያለሁት። ጴንጤ ምን ገብቶ እኔ መስመር ሊያስይዘኝ አይችልም። አንዴ ችግር የለም። አቤላ ነው እሱ እንትኑን የማስያዝ ነው እምነት ስለሆነ ነው። ለዛ ነው እኔ አሁን እምነታችን ጋር ያወራም አቤላ ችግር የለም። እሱ ቃልቃ ሀሳብ አዳምጠው ሲጀመር ቀሲስ ምንድነው ሀሳቤ?
በእያንዳንዱ ነገር አፄ ዘርዓ ያዕቆብ ፖለቲካም ባትሰራው ጥሩ ነው። ሲቀጥል ደግሞ ቀሲስ በቃ እርሶ ፕሮቴክት ሊያደርጉ የፈለጉትን ጉዳይ ይገባናል፣ 3 ደቂቃ ይሰጠውና ሙሉ ሀሳቡን እሱ የፈለገውን ፖለቲካ ስራ ያወራ። ከዛ እሱ ከጨረሰ በኋላ ማንም ሰው ኢንተራፕት ሳያደርገው ቀጥሎ እኛም የተሰማንን ሀሳብ እናወራለን። ከዛ ነገርየው መቋጨት ይችላል። እንደዛ ካልሆነ ኮንስትራክቲቭ የሆነ ሀሳብ ማግኘት አንችልም። እሱም የተሰማውን በነፃነት እነ ቴዲ ቤት አውርቷል። በቃ ይቀጥልና ያወራ። 1-3 ደቂቃ ይሰጠውና ከዛ ሀሳቡን ይግለጽ በፈለገው መንገድ፣ ማንም እንዳያቋርጠው። ከዛ አስጨርሰናል፣ እኛም ደግሞ አስጨርሰናል። በቃ እንደዚህ ይሻላል። እሺ እንግዲያስ አፄ ዘርዓ ያዕቆብ አንድ ማሳሰቢያ ልስጥህ። እንደ ኦርቶዶክስ ላይ ስላልክ ስታወራ አንድ እግዚአብሔር ያየኛል፣ የምናገረው ነገር በእግዚአብሔር ዘንድ ያስመዝነኛል ብለህ ህሊናህን ለእግዚአብሔርና ለመንፈስ ቅዱስ ሰተህ ማለት ለእግዚአብሔር መንፈስ ቅዱስ ሰተህ አእምሮህን በዚህ አይነት መንገድ እውነቴን ነው የበደለኝነት ስም አጥፍተህ ከሆነ ይቅርታ ለመጠየቅ ትክክል ከሆንክ ደግሞ ለመሞገድ እና ግን ከህሊናህና ከህሊና ጋር ከእግዚአብሔር ጋር እየመከርክ እንድታወራ ማሳሰብ ፈልጋለሁ። ቀጥል። እኔ ምንድን ነው አባ ባይዘዌ ስለ ኦርቶዶክስ ጭፍጨፋ ስለ ምስኪን ኦርቶዶክሶች ጭፍጨፋ ሳወራ ፖለቲካ አይደለም። ፖለቲካ ብሔር እየለየው ሳወራ ነው። እኔ አሁን እያወራ ያለሁት እንደውም ሞር ጭፍጨፋ ነው። እፎይንም ለምን እፎይና ያኛውን ልጅ ለምን እንደዛ አልክም ደግሞ ካላችሁን ደግሞ ልመጣል። ሲኖዶሱ ኦኬ እኔ ባይዘዌ እኔ አሁን ለምሳሌ ቀኖና ዶግማ ቱፊት ምናምን የሚባለው እንዳለ ገድላት እንዲነካከብኝ አልፈልግም። አሁን ያለው ግን ይቅርታ፣ አሁን ቅድም እርሶ ሲያወሯቸው የነበሩ ሰዎች ከዚህ በፊት ሲኖዶሱ መጥቶ እነዚህ ሰዎች አጥፍተዋል ብለው እንደውም አንደኛውን እኔ ከዛ በኋላ ነው ባይዘዌ ጥያቄ እንደውም እያነሱ የነበሩ ብዙ ጥያቄዎች አነሳል። አሁንም እርሶም አባት ስለሆኑ ደግሞ ይህን ጥያቄ የመመለስ ኃላፊነት አለበት ለእኛ ለምዕመናን የማስረዳት ማለት ያሁላ ነገር ስም አጥፍተው እነዛን ሰዎች ውሸት ከሆነ አንድ ሲኖዶሱ ዋሽቷል ወይ እነዛ ሰዎች የገቡት ሰዎች ዋሽተዋል። ሳምባሪ ዋሸ ሰዋል ልጅ ወልደዋል ተብሎ በአደባባይ በሚዲያ እየተነገረ እነዛ ሰዎች አሁን የገቡት ሰዎች 10 ምናምን የገቡ ሰዎች እኛን መግባት ብቻ አይደለም አመራር ሆነው ሲመጡ ምዕመናኑ ልክ እንደ ሕፃን ልጅ ነው እየታያሉ። ይሄ ትክክል አይደለም ባይ። ስለዚህ ሲኖዶሱ ያሁላ ነገር ሚስቴክ ከሰራ በኋላ አሁንስ ምዕመናኑን መጠበቅ ይችላል፣ ቤተክርስቲያኑ መጠበቅ ይችላል ካሉኝ አይጠብቅም። በማይጠብቅበት ማህበረሰቡ ምዕመናኑ በማይጠብቅበት ወይ ልክ አሁን ለምሳሌ መጅሊሶች እያየን ነው አይደል? ሳምሃው አሁን እርሶ ቅድም ምናሉ መጅሊሱ መጥቶ ምን ያደርጋል? ያኛውን ልጅ ፕሮቴክት ያደርገዋል። ለምንድን ነው ሲኖዶስ እንደዚህ አይነት ፕሮቴክሽን ለምዕመናኑ መስጠት ያልቻለበት ምክንያት ለምንድን ነው ብሎ ደግሞ ራሱን መጠየቅ። እውነት እናወራ ከተባለ ዛሬ መጅሊሱ እንደውም ሲኖዶሱ ስንት ዓመት የቆየ ሲኖዶስ ዛሬ መጅሊሱ ከሲኖዶስ በላይ በጣም በሚገርም ሁኔታ ጥንካሬ ባለበት ደረጃ ስታዩ እናንተስ እንደ አባት ምን እየሰራችሁ ነው ብዬ ደግሞ እናንተን ደግሞ ጠይቃችኋል። ምን እየሰራችሁ የሁላ ነገር አይናችሁ እየተደረገ እያየ መታችሁ እኛን ምዕመናኖችን ልትሸውዱ መቻል የለባችሁም። እንደዚህ በማቋረጥ ምናምን የሚሸወድ ነገር አለ ብዬ አላስብም። እኔ በጣም አባቶችን አከብራለሁ፣ አባትን አለ። እነዚህ ግን የገቡት ሰዎች ግን የኔ አባትም አይደሉም፣ አልቀበላችሁም እንደ አባት። ይህንን ቢካዝ ለማልቀበልበት ምክንያት ሲኖዶሱ መጥቶ አቡነ አብርሃም ሌሎቹም መጥተው እነዚህ ሰዎች ጸያፍ ነገር ሰርተዋል ብለው በጣም ብዙ ጭንቅላታችን በሚፈውስ ደረጃ ሰርተው ስንትና ስንት ምዕመናን አስገድለው ጥቁር አስለብሰው ስንትና ስንት ሰው እንዲጠቆሙባቸው አስደረገው። ዛሬ እነሱ ተታርቀው ይቅርታ ሳይሉ ነው ሁላ የገቡት። ይሄ ትክክል አይደለም። ስለዚህ ሲኖዶሱ እንደመጨረሻ ይህ ሁላ በተደረገበት ሰዓት ላይ ሲኖዶሱ ምዕመናን ኮንትሮል እንደማይጠብቅና ምንም እንደማያደርግ እንደውም ሲሞቱ መግለጫ ሁላ መስጠት ብቻ አይደለም አይሰጥምም መግለጫ ካለመስጠትም በላይ ደግሞ ከሞቱ በኋላ ገዳዩን ሁላ ትክክል ይሄ ፋኖን የገደሉ ብሎ ፖለቲካ የሚሰራ ምዕመናንና ሲኖዶስ እያየው ኦኬ ጥያቄ መጠይቀው ነገስ አሁን ለምሳሌ በእንደዚህ አይነት ብሽሽቆች ወይም እዚህ በሚደረጉት ብሽሽቆች ሰው ቢገደል ማነው ተጠያቂ የሚሆነው? ማነው እነዛ ምዕመናኖች የሚያዱ? እርሶ ያድናሉ? የእርሶ እግዚአብሔር እያየን ነው እያዳነ ነው? ምስኪን እኮ ንጹሐን እኮ እየሞቱ ያሉት ምስኪን። ስለዚህ እርሶም ተጠያቂ ኖት ነው። እኔ እውነት እናውራ ከተባለ እንወዶታለን፣ በጣም የምናከብረውት ኖት። እርሶም ተጠያቂ ከዚህ እውነት እናውራ ከደ ልክ እኔን እንዳሉ ጭንቅላትን አስበህ ለእግዚአብሔር ብለው እርሶም ለእግዚአብሔር ብለው ደግሞ እኔ ሳላቅ
ስህተቶችን ልሰራ እችላለሁ። ሰው ነኝ። እንደ እርሶ ደግሞ አባት ነው። ከኔ በላይ እየተሳሳቱ ያሉት ግን እርሶ ነው። ይራገማሉ። ቅድም ረገሙ። እንደዚህ ትክክል አይደለም እና እንደ ሃይማኖት አባት እኔ እንትን ባለ ራሱ አውቄ አምኜበት ነው ይቅርታ እንድል ነው እንጂ ይሄ አሁን ይቅርታ አድርግልኝና ወንድማችን አሁን የምትናገረው ነገር ከእፎይ ጋር ምን አገናኘው? ቴንክ ዩ እፎይ ምናምን የምትለው ወደኛ ቤት ለምን ዞርክ? አሁን ምንድን ነው የሚያገናኘው ነገር? አሁን የምትለው ነገርና እፎይ በጣም እኮ ዝም አሉ እኮ። እኔ እኮ እስካሁን ድረስ መቼ ተናገርኩኝ እኮ ቀሲስ እኔ እኮ ዝም ካልኩት እኮ እርሶ እኮ አሉ እኮ ብዬ ነው። አንድ ይኸውላችሁ እኔ እኮ ምንድን ነው የማይሆን ነገር የሚያቦካው ታዲያ? እናንተ ናችሁ ያጠፋችሁት። ቆይ አንዴ እናንተ ናችሁ ያጠፋችሁት። ለምንድን ነው መሰላችሁ? ቀሲስ ከ35 ነበር እናንተ አትረብሹ። እናንተ ራሳችሁ እንዴ ዴቭም ትንሿ ቆይ ረፊ አንድ ደቂቃ ነች። አንድ ደቂቃ 30 ሰከንድ ብቻ ሰምቻለሁ። በደምብ ሰምቻለሁ። ፖለቲካን በደምብ ስለማውቀው አባ እፎይ ጋር ሰሙኝ። አሁን የምታወራው እኮ አንተ እፎይና አሁን ለምሳሌ አንድ አባ እፎይና ልጁ በሚከራከሩበት ጊዜ ለሴ ፎር ኤግዛምፕል በሙስሊሙ በክርስትናውን በኩል ተናደዱ እንበልና መሬት ላይ የሆነ ነገር እኔ እኮ እርሶ እኮ አሉ ግድ የለም እንዴት እንደፎረሸ ፖለቲካ ይሰራብናል እንደዚህ ቁጭ ብላችሁ አንዴ ገብረ ሚካኤል እኔ ቆይ ገብቶኛል በደምብ እንዴት አድርጎ ችግር ውስጥ እንደገባ እኔ ያሳያችኋለሁ። በኋላ ራሱ በተናገረው ነገር እኔ እመልስለታለሁ። ቆይ አንዴ ጨርስ አባ። እኔ እንደመለስ ሳይሆን ላስረዱኝ ነው። ግድ የለም እኔ እመልስልሃለሁ። በደንብ ነው የምትገባኝ። እኔ ይገርማል። እኔ አሁን ጨርስ ግን 1 ሚኒት በእፎይና በእንትና ክርክር መካከል ምዕመናን ቢሞት አንድ ሲኖዶሱ መጥቶ የእነዚህ ምዕመናኖች ሞት ማስቆም ይችላሉ። ሲኖዶሱ ልክ መጅሊሱ እንደሚያደርገው ምዕመናኖችን ማደራጀት ይችላሉ። ካላደራጀ ነገ እንደዚህ አይነት ነገሮች ቢፈጠሩ እና ምዕመናን ቢገደሉ ማን ነው ተጠያቂ ነው? ለዛ ነው እኔ አትሊስት ይሄ ነገር አትሊስት ሳምሃው ሲኖዶሱ ትክክለኛ ከሆነ የሚተማመንበት ከሆነ እንደዚህ አይነት ለምሳሌ ምዕመናኖችም ለኦርቶዶክስ የሁላ መስዋዕትነት እየከፈሉ እርስዎ ቅድም እንዳሉት መሳደድ የለባቸው። እፎይናው ተሳደደ ምን ከተባለ ሲኖዶሱ ምን እያደረገ ለምንድን ነው የማይጠየቀው? ስለዚህ እኔ ሲኖዶስን እኔ የምጠይቀው ድርጅቴን ነው የምጠይቀው እኔ መጥቶ እኔን እንትን የሚለኝን የሚያዘኝን ያው ድርጅት ባደለው መዋቅሩ ነው የምጠይቀው። ስለዚህ መዋቅሩ ለእነዚህ ሁለት ክርክሮች በሙስሊምና በክርስትና የሚደረገው እምነት ክርክር ላይ ሰው ሲሞት ሲኖዶሱ ማስቆም ይችላል። የማያስቆም ካልሆነ ማደራጀት ካልቻለ አርሲ ላይም ሌሎች ቦታዎች ላይም የክርስትና እምነት የኦርቶዶክስ እምነት ተዋህዶ እምነት ተከታዮች አደራሹ ሳማ ራሳቸውን ፕሮቴክት እንዳያደርጉ ማድረግ ከሆነ እንደዚህ አይነት ክርክሮች መጨረሻ ላይ የሚገደሉ ንጹሐን ናቸው ብያ እና ያ ደግሞ ትክክል አይደለም ማለት ነው። ይሄ ነው አባ። እናመሰግናለን። ቴንክ ዩ። አሁን ቀሲስ ማስረጃ ያለኝና ጥያቄ ላቅርብልህ። እኔም በተመለከተ ማጥፋት አይደለም ያደረገው። ቆይ አንዴ እኔን ስሜን ሜንሽን ሲያደርግ አልሰማችሁትም እንዴ? አሁን እዚህ ጋር ቆይ አይደለም። ቆይ አሁን ጸጥ ብለህ አዳምጥ በደንብ አድርጌ። እኔ በደንብ አድርጌ እንዴት እንደምመልስልህ ግን በደንብ አሁን ርዕሱ ምንድን ነበረ? ርዕሱ እኔ አልሰማሁትም እሱ ሲናገር፣ ግን በተዘዋዋሪ እንደዚህ እያሉ ነው ፖለቲከኞች ሁለቱም ያ ሙስሊሙም እፎይም መታሰር አለባቸው። መንግስት እነዚህ ሰዎች እስልምና ክርስትና ውስጥ ጦርነት እየቀሰቀሱ ስለሆነ ማሰር አለበት አሉ ሲባል ሰምቼ ለዚያ በጣም ትክክለኛ ያልሆነ እና ጤነኛ ያልሆነ አመለካከት ኮሜንት ስሰጥ ነው ለመከላከል ነው ዜራ ያዕቆብ የመጣ። እስካሁን ያልነበራችሁ ሰዎች ይህን ግልጽ ላድርግላችሁ። ስለዚህ ሊያወራ የመጣው በጣም በዚህ ጉዳይ ላይ ለምን እንደዚህ አልክ ብዬ ለጠየቁት ጥያቄ መልስ ሊሰጥ መጥቶ ግን የት ገባ? ሲኖዶስ ውስጥ ገባ ማለት ነው። ይቅርታና መረጃ ነው ጠቃሚ ነው ለእርሷ አስፈላጊ መረጃ ስለሆነ ግዴታ ያቋረጥኩት። በጣም ይቅርታ ያድርጉልኝና መረጃ ነው መሰለኝ ዛሬ ያዕቆብ ከዚህ በፊት እፎይን የቄሮ ምናምን ነው ብሎ ያኔ ስንሰደድኛ አደባባይ ላይ ወጥቶ ሲቃወመን ነበረ። እሱን ፖይንት በደንብ እንዲያነሱት። ሄድ ቀጥልሽ እሱን ያሱትና ይቀጥሉ። ምንድን ነው ያደረገን? ይለያያል።
ችግር የለም። ቲክቶክ ላይ ከሆነ አሁን የምታውቁኝ እኔ ቆይቻለሁ። እኔ ፖለቲካውን አውቀዋለሁ። አሁን አፄ ዘርዓ ያዕቆብ የአንድ ብሔር አቀንቃኝ ነው። ኦኬ በመሆኑ አልወቅሰውም። ለምን ሀገሪቱ እንዳለ የተከፋፈለ ስለሆነ የተወሰነው ብሔር ዝም ብሎ ቁሞ ይደብደብ ይገደል፣ ሌላው እንደፈለገው ይግደል ስለማይባል ማንኛውም የጋራ መንግስት ኖሮን ህዝቡን እስከሚጠብቅ ድረስ ማንኛውም ኢትዮጵያዊ ራሱን መከላከል አለበት ብዬ አምናለሁ። ደከም ላለው ከዚያ ጎን እኔም አብሬ እቆማለሁ፣ ብሔር ሳልመርጥ እንደ ካህን። ነገር ግን እሱ ነው እኔ አማራ ነኝ የአማራ ሰው ወርቷል ብሎ ስለሚያምን ለዚያ ህዝብ የሚጮኸው በመጮሁ ፌር ነው ብዬ ነው የማምነው። ምክንያቱም ሁሉም ከተደራጀ ለምን ይሄ ህዝብ ለብቻው ይገደላል? ሲገደል በአይኔ አይቻለሁ፣ ሲቀበል አይቻለሁ፣ በማኒፌስቶ ሲቀጠቀጥ አይቻለሁ፣ ማኒፌስቶ ጭምር። ኦርቶዶክስና አማራ ከረካሪውን ሰበር ነው ያሉ ሰዎች ዛሬ አሜሪካ መጥተው እንጆይ ያደረጉ ነው እና አቦይ ስብሐት ስለማቅ ዋይ ለምን ይገደላል? ይሄ ህዝብ ለምን ይሞታል? በጥፊ ቄስ ሲመታ እያየሁኝ ይመታል ስለማልችል ታገል፣ ፌር ሁን። ግን ስትታገል ተረኛ አጥቄ ለመሆን ከሆነ ግን ተመልሰህ ትደበደባታለህ ብዬ ሰብከዋለሁ። ጤነኛ አይምሮ ይኖራችሁ። እግዚአብሔር ከተገፉት ስለሆነ የሚቆም አብሯችሁ እግዚአብሔር እንዲታገል ሃይማኖት ይኖራችሁ። የምታመልኩትን አምላክ በጸሎት ጭምር ጠይቁት ብዬ እመክራለሁ። ለማንኛውም ይሄ ምክር ይሰራል። አሁን እሱ ግን ምን አመጣት? ይኸውላችሁ ወሰደና እፎይን ተሳዳጅ ነው። እፎይ ልብ አድርጉ 3 ጊዜ አካውንት ተዘግቷል። በተወለደበት ከተማ ላይ በብሔሩ ተመርጦ የተተወ ልጅ አይደለም። በክርስትናው ምክንያት ነው። ልብ አድርጉ። በብሔሩ ቢሆን ከማንኛውም የተሻለ ወይ በልጽግና ሆኖ አንድ ቀበሌ ላይ ቁጭ ብሎ ምንም ቀበሌ ላይ የሆነ ሚኒስቴር መሆን የሚችል ልጅ ነው። አቅም ያለው የተማረ ነው። ዘመናዊ ትምህርት ነው። ግን በብሔሩ አልተተወም፣ በሃይማኖቱ አልተተወም። ስለዚህ በተወለደበት ከተማው ላይ ማረስ፣ መቆፈር፣ መነገድ፣ መስራት አይችልም። ስደተኛ ነው። የት ላይ እንዳለ አይታወቅም። እኛም አናውቅም፣ የት እንዳለ አናውቅም። ግን በቃ አየር ላይ ነው ያለው። የት ላይ ቤቱ ሲሰባበር፣ ሲሳደድ፣ ይታሰር ሲባል መከራው ሲያይ የነበረ ልጅ አየቀረችኝ እምነቴ ናት፣ ይችን እምነትማ ከምትወስዱብኝ ግደሉኝ ያለን ሰውዬ መጥቶ መንግስት ለምን አያስረውም አለ። ማን አማራ ተበድሏል፣ የበደለው መንግስት ነው፣ ብልጽግና ይባላል። ስለዚህ መንግስት የሚባል የለም፣ መንግስት የሚባል ስለሌለ ኢትዮጵያ የራሳችንን አማራ የራሳችንን ህገ መንግስት የራሳችንን ሀገር መሆን አለብን ምናምን የሚል ሰውዬ ነው። ልብ አድርጉ እንዴት እንደተጋጨበት ፖለቲካውን ላሳያችሁ። እዚህ ጋር አንደኛ የሚቃወመውን መንግስት እንዳለ አድርጎ እታገልለታለሁ ያለውን ህዝብ ከቤተክርስቲያኑ አርጓ አብራ የተፈረጀች ናት። ቤተክርስቲያኗ እስቲል ነው ለብልጽግና አትመችም የተባለች ቤተክርስቲያን ናት። እንደገና ይህች ቤተክርስቲያን እዚያ እንትን አርሲ ላይ እየተገደለች ነው፣ እየተሳደደች ነው። በየትኛውም ቦታ ላይ እንደውም ግፋ ካላችሁኝ የትግራይ ህዝብ ኦርቶዶክሳዊ ነው። እዛም ላይ በጦርነት እያለቀ ነው። በየትኛውም ቦታ ላይ ኦርቶዶክስ ተጠቂ ነው። ኦኬ ያለምንም ልዩነት አማኑኤል ወለጋ ላይ ይሞታል፣ ደረቱ ላይ መሳሪያ ተደርጎ ማለት ነው። በማንነቱ ኦርቶዶክስ አይተርፍም፣ በኦርቶዶክሳዊነቱ ነው የሚገደለው። ኦኬ አሁን ፌር መሆን ሲችል ይሄ ልጅ እኔ በሆን ኖሮ እውነቴን ነው። ኦኬ አማራ ህዝብ የሚበደል ነው፣ የትኛውም ከሚበደል ሰው ጋር መቆም አለብኝ። እንዲህ በእኔ ላይ እንዲደረግ የሚፈልገው ሌላው ሊደረግበት አይገባም ብሎ ማሰብ ሲችል ራሷን ኦርቶዶክስን መልሶ በምን አደረገ? መዋቅሯንም የማፍረስ ስራ ነው የሰራው። አንተ እኛ አቡነ ሳዊሮስ ያደረጉት ነገር ሲኖዶሱ አያስደስተንም። የስ ብዙ በጣም በዝምታው እናዝናለን። ትክክል ነው። ግን የቀረችን አንድ ተቋም ግን እንድትነካ ስለማንፈልግ አየህ እስከ ጊዜው ይሄ መከራው ጊዜ እስከሚያልፍ ድረስ ተቋማችንን እንጠብቃለን። ኦኬ አየህ ተቋሙን አፍርሰህ አንተ እዚያ ብሔር ውስጥ ትገባለህ። ደግሞ እኮ ብሔር ገብተህ እኮ አንድ ብሔር እኮ ሀገር ብታደርገው እኮ ጥሩ ነበር። ሀገር የማታደርገው እንደ ህወሓት ህዝቡን ታስጨርሳለህ እንጂ ራስህን ችለህ ይኸው አንተ የምትሰራው ፖለቲካ የጎጃም የጎንደር እገሌ አገው ነው እገሌ ቅማንት ነው። እዛ ውስጥ ያው ሰፈርህ መንደር ውስጥ ራሱ ማለት ነው ጫካ የገቡት ሰዎች እኮ አራራህላቸው። ስለዚህ ለቤተ ክርስቲያን የምታስብ ሰው ነህ ብዬ አላምንም እኔ። ስለዚህ አንተ የምታመጣውን አንተ ከውጭ የሚወጣን አጀንዳ ሲኖዶስ ውስጥ ሲያመጣ እኔ ዘርሬ ነው የምጥለው። እኔ ነኝ የምቃወመው ሲኖዶስንም ሆነ እኔ ውስጥ ያለው ሰውዬ ነው እንጂ እምታቸው ከውጭ መጥቼ ልትቸች ካልክ አንደኛ ማነህ አንተ ብዬ አጠናለሁ።
ለምንድን ነው የመጣው? ልትረዳኝ ነው ወይንስ ጭራሽ ተቋሟን ልታፈርስ ነው የመጣው የሚለው ስለሚገባኝ በአንተ አፍ አቡነ ሳዊሮስን አልወቅሳችሁም። ብዙ ጽፌባቸዋለሁኝ፣ ስህተቱን ብዙ ነገር አሳይቻለሁኝ። አንተ በምታወራው በዚህ ፖለቲካ ግን ከአቡነ ሳዊሮስ ጋር ነው የምቆመው። ለምን ተቋሙ ፈረሰ ማለት ኦኬ፣ እንደ ብሔርም አንቆምም፣ እንደ ሃይማኖትም አንቆምም። አየህ። ስለዚህ አትሊስት በነገራችን ላይ ቅድም የተናገርከው ነገር የወለደ ምናምን ያልከው እሱን እነዚያ በሐሰት የተሾሙ ሰዎች አላህ ዋድ ምናምን ሲል የነበረው ሰውዬ ጳጳስ አልሆነም። በዚህ አጋጣሚ ከዚያ ከተሾሙት እዚያ ጫካ ውስጥ ከተሾሙት ውስጥ ተንጠርጥረው ትክክለኛ የቤተክርስቲያን መነኮሳት የሆኑት ናቸው የተሾሙት በዚህ አጋጣሚ እንጂ እዚህ አጭበርብረው አብረው በብሔር ምናምን ኮታ የገቡት ሰዎች አልገቡም። ቅድም ጣልቃ እንዳገባብኝ አልተሾሙም። እነዚያ ሰዎች ተንጠርጥረው ቀርተዋል። ከዚያ በተረፈ ግን አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጃችን ናቸው። የሚመሩት ተቋም ነው። ቤተክርስቲያን ብሔር የላትም። ከየትኛውም ይምጣ። ለምሳሌ የኦሮሚያ ቤተ ክህነት የኦሮሞ ህዝብ በቋንቋው ሊቀደስለት ሊሰበክለት ይገባል የሚል አንዳንድ ጥያቄ ያነሱ፣ ከነሱ ጎን አብረን ነው የምንቆመው። ትክክል ነው። በቋንቋቸው ይሰበክ፣ የቋንቋው እንዲሰበክ እንፈልጋለን። ምንም ችግር የለውም። ይህ የፍትሃዊነት ጉዳይ ስለሆነ ማለት ነው። የትግራይ ህዝብ ተበድሏል ምናምን ከተባለ አብረን ነው የምንቆመው። ልክ እኛ እንደዚህ ያለ አይምሮ ነው ያለን። አየህ፣ ለሙስሊሞች ራሱ አብረን ነው የምንቆመው እኛ። አሁን አንተ ግን የተናገርክበት የሚሰደድን የሚገደልን ሀገር የለቀቀን ሰውዬ ይታሰርልኝ ያልከው ማንን ነው? ፌር አይደለም፣ መንግስት የለም ያልከውን መንግስት ነው መታ የገባው። ስለዚህ አንተን ማንን በላ? አሁን እዚህ ውስጥ ማንን በልህ? መንግስት አለ ብለህ የምታምን ከሆነ ብልጽግና ነህ ማለት ነው። አንድ አይ የለም ካልክ ለሌለ መንግስት ለምንድን ነው እፎይ እንዲሳተር ጥሪ የምታቀርበው? ለምንድን ነው? ሁለተኛ መረጃዎቹ ሊያቀርብ አሁን ቃል ስጋ ሆነ ሊያሳየ ይችላል። ስለዚህ ይኸውልህ አንተ ያልተረዳው ነገር በእምነት የእስልምና እምነት ትክክል አይደለም ማለት ኃጢአት አይደለም። ሙስሊሞቹ ክርስትና ስህተት ነው የመሐመድ ትምህርት ነው እውነተኛ ቢሉ ምንም ችግር የለውም። ትምህርት ነው ይሄ፣ ምንም ችግር የለውም። ችግር የሚሆነው ግን ቆንጨራ ይዘህ በግድ እምነትህን ካልክ ግን በፖለቲካም በሃይማኖቱም ትክክል አይደለም። ይሄ ኢሞራል ነው። ይሄ ኢሞራሊቲ ነው። ወደሱ ለምን ታዲያ ምዕመናኖችን መጠበቅ አልቻለም? ታዲያ እስካሁን ድረስ እየጠበቀ ነው። መግለጫ በሚቻለው ነገር አድርገዋል። ያላደረገውን ነገር እንዲያደርግ እየቆሰቆሰ እኛ እየነገርን ነው። መቼ ነው መግለጫ ወጣው? እየነገርን ነው። እኛ ራሳችን እየነገርን ነው። እኛ ራሳችን ምዕመናን ሲሞት እየጮኸ ነው። እየጮኸን ነው። በአንተ ፖለቲካ እንደባ እና አሁን ማስረጃው አሁን ከዚህ በመቀጠል ደግሞ እዚህ ጉዳይ ላይ እኔም እፎይን በተመለከተ ነው አጼ ዘርዓ ያዕቆብ ሲያወራ የሰማሁት ነገር ስላለ እሱን በተመለከተ ለማውራት ያው መስመሬን ሳለቅ ነው ማወራውን ደግሞ በደንብ ነው ማቀው እና ምናልባት አንድ አፍታ እንደው ከፍቶ ቢጠይቅኝ መሰረታዊ ጥያቄ ስለሆነ ኦርቶዶክሳዊ አማኝ ነኝ ስላለ አጼ ዘርዓ ያዕቆብ ከእምነትህ ነው ብሔር ነው የሚበልጥብህ የሚል ጥያቄ ልጠይቀው። አንዱን ይንገረኝ። ሁለቱን ማቻላቻ አስኬዳለሁም ካለ ይንገረኝ፣ የፈለገውን ይመልስ። ግን መልሶ ሃይማኖት ምንድነው? የትኛውን የሚበልጥብህ አንተ? ሃይማኖት ምንድነው? ጠየቅኩ፣ መልስልኝ። ሃይማኖት ነው። በቃሽ፣ መመለስ አልፈልግም። ማይኩን ዝጋውና ልቀጥል። ማይኩን ዝጋውና ልቀጥል። ስለ ሃይማኖት እንዲጠቀኝ አልፈልግም። ማይኩን ዝጋውና ልቀጥል። ዘግቷል። ይሄንን ጥያቄ ሊመልስ አይችልም። በነገራችን ላይ ዘርዓ ያዕቆብ ሃይማኖቴ ካለ በብሔር ውስጥ የሚከተሉት የሌላ እምነት ተከታዮች በሱ ላይ እምነት ያጣሉ። ይሄ ለሱ ፖለቲካ ኪሳራ ነው። ስለዚህ ትርፉን አስልቶ እንደሚሄድ እንደ አንድ ፖለቲከኛ አለመመለሱ ጥሩ ዘዴ ነው ብዬ አስባለሁ። እውነተኛ የሆነ ሃይማኖቱ ከምንም የሚበልጥበት ሰው ግን የበለጠ የሚያስቀድመው ከዘረኝነት የበለጠ እምነትን ነው። ምናልባት እችን ጥቅስ ኮመንት ሴክሽን ላይ ጻፍኳትን ይዋት። እንግዲህ ይላል፣ እንግዲህ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች
መልካም እናድርግ። ገላትያን ምዕራፍ 6 ቁጥር 10 ጊዜ ካገኘን ዘንድ ለሰው ሁሉ መልካምነት በክርስትና ለሰው ሁሉ የሚደረግ ነው፣ ግን ደግሞ ይልቁንም ለሃይማኖት ቤተሰብ። ስለዚህ አንድ ኦርቶዶክሳዊ ለአንድ ኦርቶዶክሳዊ ፌቨር ቢያደርግ የበለጠ ቢወድ የበለጠ አንድ ኦርቶዶክስን ቢያከብረው ለሃይማኖት ቤተሰብ ይልቁንም መልካም እንድናደርግ መጽሐፍ ቅዱስ ስለሚያዘን ጤናማ ነው ብዬ አስባለሁ። እፎይን በተመለከተ ይታሰሩን ያልከው ምን ስላደረገ? የተጻፈ ትምህርት ስለሞገተ። አንተ ከኦርቶዶክስ ቤተክርስቲያን ሲኖዶስ ኦርቶዶክሳውያን ተገለዋልና ለምን ሲኖዶሱ ጥበቃ ያደርግላቸውም የሚል ጥያቄ ጠይቃል። እምነት ውስጥ ሰዎች በሁለት ነገር ነው የሚገደሉት እንድታውቀው ብዬ ነው። አንደኛው እንዳልከው በዚህ ዘመን ጥይት ሊገደል ይችላል ሰው። ከጥይት የበለጠ ግን ሃይማኖትን የሚያሳስበው በኑፋቄ ትምህርት ሰዎች እንዳይገደሉ ነው። እፎይ ጥበቃ እያደረገ ያለው የስህተት አስተምሮ የቤተ ክርስቲያኗን ምዕመናን እንዳይወራቸውና እንዳይገድላቸው ነው ጥበቃ እያደረገ ያለው። አየህ የበለጠ እንደውም ሲኖዶሱም ሆነ የቤተ እምነቱ ሰዎች እግዚአብሔርም የሾማቸው ቤተ እምነቱን በሃይማኖቱ ምክንያት እንዳይገደል ለማድረግ አይደለም። ምክንያቱም የሃይማኖቱ ጀማሪና መስራች ክርስቶስ ኢየሱስም በመስቀል ላይ ተገሎ የመሰረተው እምነት ስለሆነ ማለት ነው። ሐዋርያቱ ተገለዋል።